መውደዴን ሳታጪው ምነው ጠረጠርሽኝ የምር አሳዘንሽ ምን ልሁን ጨነቀኝ። ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? በውጭም በአገር ውስጥም ያላችሁ ሰላማችሁ ብዝት ይበልልን። ዛሬ ያው እንደሌላው ጊዜ እንደዚህ የሳኩ እንዲህ ነው እያልኩ ማውራት አልችልም። እንደዛ ብዬ ማውራበት ሁኔታ ላይ አይደለሁም ያለሁት ፋሚሊ ግዴታ እናንተ ማወቅ ስላለባችሁ። ምክንያቱም ቤተሰቦቼ ማማከራችሁም አንድ ነገርም ሲሆን ወደ እናንተ ነው ሩጬ የሚመጣው። ከእናንተ ውጭ ወዴትም ልሄድ አልችልም። በቃ ከእናንተ ደግሞ ምንም ነገር መደበቅ አልችልምና ሰሞኑን ያለሁበት ሁኔታ ያሳለፍኩት ያለሁት ችግር ያሳለፍኩት በቃ በጣም የሚያስጠላ ሁኔታ ውስጥና በጣም ከባድ ሁኔታ ውስጥ ነው ያለሁት። በቃ እኔ እንጃ ይሄ ነው እንደዚህ ነው ብዬ እንኳን የማልጠብቀው ነገር ማለት ይሁን አይሁን የማውቀው ነገር የለኝም ፋሚሊ። ግን ከባድ ሁኔታ ውስጥ ነኝና እንደስከዛሬ ፋሚሊ እንዲህ ብዬ ስላልጀመርኩ ይቅርታ። ዛሬ መጣሁት በጣም በሚያሳዝን ሁኔታና ሙድ ሆኜ ነው። ምን መሰላችሁ ፋሚሊ ትንሽ ፓንዳም ጋር ሁሉም ጋር ያለው ነገር ጥሩ ነገር አይደለም። ጥሩ ነገር እየተፈጠረ አይደለም ያለው ነገርና እስኪ ያ ደግሞ እኔን በጣም ሀሳብ ይዞኛል። በቃ ፓንዳ ለኔ መቀየሩ ኤልዳና ለኔ መቀየሯ በቃ ምን እየሆኑ እንዳለ አልገባኝም ፋሚሊ። በቃ እንደ ቀልድ ነው ይሄ ነገር ያልፋል እያልኩ ሳስብ ጭራሽ በቃ እየባሰ መጣ ሁሉም ነገር ማለት ነው። ምንም እኔ እንጃ እያየሁት ለቀልድ ነው ወይኔ ሊያናዱ ነው እንዲህ ነው እያልኩ ሳስብ አይደለም እንደዛ በቃ እየባሰ ነገሩ እየረዘመ እየተያዘ ምናምን መጣና እኔም ከአቅሜ በላይ ሆነብኝ ፋሚሊ። እና ለምን እንደዚህ እኔ ስጨነቃለሁ ማለት አንድ ሰው ከሚጨናነቅ ምን ከሚልልክ ጠይቆ መፍትሄ ማግኘት እየቻለ ለምን እንደዚህ ይሆናል ብዬ ስላሰብኩኝ በቃ ዛሬ እናንተንም ያለውን ነገር እስኪ እወቁት ፋሚሊ። የሚወቀው ቢያንስ የኛ ሀዘን የኛ ደስታ የኛ ችግር የናንተም ስለሆነ ማለት ነው። እኛ አንድ ነገር ሲሆን ዝም እንደማትሉኝ አውቃለሁ ፋሚሊ። እና ዛሬ ምን ፈልጌ የመጣው መሰላችሁ እናንተም እንድታዩት ያለውንም ነገር ኤልዳና ጋር እንድናወራ ብዬ ሁሉንም ጠርቻቸዋለሁ። ኤልዳናንም ጠርቻታለሁ፣ ዴቭንም ጠርቻለሁ። በቃ ግዴታ ማውራት ስላለብን ማለት ነው በቃ ምክንያቱም ፋሚሊ እኔ በጣም እየተጎዳሁ ነው በማይሆን ሀሳብ። ሰው ምን አስቀይሜ ነው ምን አርጊያቸው ነው እንደዚህ ይጣሉኝ ብዬ በቃ ባላጠፉት ጥፋት መብሰልሰል ማለት በጣም ከባድ ነው። በጣም ነው የሚያስጠላው ፋሚሊና እስኪ ጠርቻቸዋለሁ፣ እየጠበኳቸው ነው። ያለውን ነገር አብረን እንግዲህ ተራርተን የምንሰማው ይሆናል ማለት ነው። ጠብቃት። ኤልዳናን ነው መጀመሪያ ይመስለኛል። ኤልዳና ትቀድማለች ከዴቫ ቶሎ ነው ብያታለሁ። አይበላይ ሆናል ፋሚሊ። አቤት ኤልዳና ደህና ነሽ? እንዴት ነሽ? ሰላም ነው? ምን ሆነሽ እንደዚህ ተኮሳተርሽ? ምን ነው ጭራሽ ደግሞ በካሜራ ምናምን ጥሩ ነው። ምን ሆነሽ እንደዚህ የምትሆኚው? እናሽ ለምንድን ነበር የፈለግሽ? ላናግርሽ ነው፣ መነጋገር ስላለብን ማውራት ስላለብን በቃ እኮ ስለምንድን ነው የምናወራው? ሁሉም ነገር መስመር እየሳተ ስለሆነ። ኧረ በቃ መስመር ሳተ። አዎ ምክንያቱም እየሰራችሁ ያላችሁት ስራ በጣም ስለሚያስጠላ በቃ እናንተ እንጂ ላርጋችሁ ነው የምቆጥሩኝ። ቆይ እንዴ አልበዛም እንዴ የምትሰሩት ስራ? ስለምን እንጅለት ነው? ቢያንስ ትንሽ እንኳን ለሳምሮ ተጨረቁ እንጂ ስለምን እንጅለት ነው? አንቺና ፓንዳ ምንድነው እያረጋችሁ ያላችሁት? ንገሪኝ እስኪ አስረጅኝ እስኪ። እሺ ምን አረጋኝ እንዴ? እንዴት ነበር ስትሆኑ የነበረው? እንዴት ነው እየሆናችሁ ያላችሁት? ዲናኒ ጓደኛዬ ነሽ ፍራፊ እንደኔ ምን ያጋርተልኝ? ምን ይሁን እንዴ? አንቺ ሲጀመር እየሰራችሁት ያለው ስራ ምን እንደሆነ ልታስረጅኝ ትችላለሽ? በግብሽ ጀብሽ ይሰራንሽ ምንድነው እንዴ? ምን አየሽ? ተያይዛችሁ ትሽከረከራላችሁ። ቪዲዮ ስትሰሩ እኔን ከሰው አትቆጥሩኝ። ታሪሽ የሚያሽከረከር ምናምን ምን ተርፍ ምን አንቺ ነገሮች እንደቀላል ነው እንደምታየው። ቆይ እና በቃ ቪዲዮ እየሰራ ነው። ምን ችግር አለ? ምን ችግር አለ? እንደዚህ አይነት እየተቃቀፋችሁ እንደዚህ እየተሽከረከራችሁ እንደዚህ እየተሳማችሁ ምን አይነት ቪዲዮ ነው? ቆይ ንገሪኝ እስኪ። እሺ አይደለም ቆይ ምን አስበሽ ነው? እሺ ነገር እሱ ነው ማለት ጠይቀሽ እኮ ነው የጠራሁሽ። ቪዲዮ ሰራን ምን ተፈጠረ? ከዛ ያለፈ ነገር አለ? እኔ የምለው አንቺ ማን የሚሉሽ ጠበቃ ነሽ? ፓንዳ እንዴ? ምን ምንድን ነው ያላችሁ ነገር? እንደ ጓደኛ ማለት ነው
ፓንዳ ጋር አስተዋውቅሻለሁ። አንቺ ዘለሽ መሀል ገብተሽ ዴቭንም ጥሌንም አንድ ነገር ስሚ ኤልዳና፣ ላንቺ ምናልባት አሁን ልታስተዋውቂኝ ትችያለሽ አይደል? ፓንዳ ግን የኔ ጋር የ4 ዓመት የ5 ዓመት ጓደኛዬ ነው። ገባሽ? ይሄንን ደግሞ ጓደኛዬ ነሽ፣ ይሄን ደግሞ ማድረግ ግዴታ አለብሽ። በቃ ይሄን እንደ ውለታ አትቁጠሪ። እንደ ውለታ አትቁጠሪ። እኔ እንደ ውለታ አልቆጠርኩ። እንደ ውለታ ነገር አትቁጠሪ ኤልዳና። አልቆጠርኩትም። ወይኔ እቺ ልጅ ምን አይነት አንቺ ጓደኛሽ ምንድን ነው? እሺ ከሆነ ጊዜ በኋላ ግን ነገር የለንም እያወቅሽ እና ቢሆንስ ጓደኝነት እኮ ከምንም ነገር በላይ ይበልጣል። አንቺ ከሆነስ ከዴቭ እኮ አብረሽን እኮ ፕራንክ እኮ ያደረግሽው ሲጀምር እንደዚህ አይነት ቪዲዮ አያስፈልግም። እንደዚህ አይነት ቪዲዮ ያስፈልጋል። አንድ ነገር ልጠይቅሽ፣ አንቺና ፓንዳ ያደረጋችሁት ነገርስ ምንድን ነው? ነገር ምን አደረግን እንዴ? ምንድን ነው ያደረግን? አለቀ። ቪዲዮ ነው እኮ ምንም ነገር እኮ የለም ኤልዳና። እንዴ አንቺ ይለያል። ምንድን ነው የተፈጠረው? በሙሉ ምንም አልተመቸኝም። ምን ታረጋለሽኛል? ንገሪኝ። አንዴ ፓንዳ ጋር ትያለሽ፣ አንዴ ዴቭ ጋር ትያለሽ። ያለሽ ግን ግን በደብ አነጋገርሽን አስተካክሊ ኤልዳና። እራስሽ በስነ ስርዓት እናዋሪ። አነጋገርሽን አስተካክሊ። ይኸው መጀመሪያ ነገሮችን ስላደረግሽ በውለታ አትቁጠሪ። ጓደኛዬ እኔ በውለታ አልቆጠርኩትም። አንቺ መሆንሽ ነው ጓደኛዬ እኮ ነሽ። ግን ያረግሽ ግን ያለሽ ነገር ግን ጓደኝነቱንም አልፈልግም አልሽ እኮ እራስሽ ለማቋረጥ ወሰንሽ። በጌታ ስም ቆይ እኔ ያለው አንቺ ምንድን ነሽ? ፓንዳ የምትይው ምንድን ነሽ አንቺ? ምን ገባሽ? አነጋገርሽን አስተካክሊ። አያገባሽም። ይሄ የራስሽ ህይወት ነው። የፈለኩት እንደዛ ከሆነ የሰው ህይወት እየገባሽም አትበጥብጪ። በቃ ደግሞ የትኛው ህይወት አትበጥብጪ እኮ የማን ህይወትን በጠበጥኩ? እንዴ ነገሮች አይደለሽ። የማን ህይወትን በጠበጥኩሽ? ነገር እና ያረሽ ያለሽው ስራ ቀልድ ነው እንደሚመስልሽ? አንቺ ለሰው አትጨነቂም እንዴ? ይሄ ስራ ነው። ስራችን ደግሞ ይሰራ ነው። አለቀ። እኔም ደግሞ ዴቭ ጋር ስራ እየሰራሁ አይደለም። የፈለግነው ብናረግም ደግሞ አያገባሽም። ግን አንቺ ዴቭ ጋርም ጥሌ ጋርም የሚያስኬድሽ ነገር ምንም ነገር የለም። እንደዛ ነው ማለት ከፈለግሽ ደግሞ ችግር አነጋገርሽን አስተካኪ ኤልዳና። ስለ ስርዓት ያዢ። ሴት ነሽ ና ክብር ይላል። እኔ እልፍ መነጋገር አነጋገርሽን አስተካኪ። ነገርኩሽ። አነጋገርሽን አስተካኪ። ኧረ በስመ ቲና ምን ራስሽ እንደምንድን ነው የምታው? ማንም ምንሽ ጠበቂ ረፊ ቲና ረፊ ዝያብሽን አንቺ ማንም ምንሽ ጠበቃ ነሽ? ቆይ ዝም በይ ቲና ዝም በይ። አንቺ ቆይ ኤልዳና ዝም በይ። ገዳልኪ ቢራስሽ ፈልጊ በቃ ምን ሆነሽ ነው? የምን ተደርግባ ኤልዳና ነኝ እኮ ዴቭ ነኝ። ምን ሆና ነው ቲና? ምንድን ነው ምን ሆነሽ ነው? ቆይ እስቲ ተረጋጊ። ምንድን ነው የተፈጠረው? ቆይ እኔ ምን አድርጌ ነው? እሺ ቆይ ተረጋጊ ባለው ነገር እሺ ተረጋጊ። እሺ ተረጋጊ። ባክቶኝ ማዴ በእናትህ እኔ ቆይ ለሰው ክፉ ነኝ። ቆይ ተረጋጊ። እሺ ቆይ እሺ ሁሉም ጓዱ ራቀኝ አጣሁኝ የማምነው ቢርቁት የማይርቅ የእናት ሆድ ብቻ። ምን ሆነሽ ነው? ነይ እሺ ነይ ቆይ እሺ ነይ እዚህ ጋር ቁጭ በይ። ቆይ ምን ባረጋችሁ ነው? ቆይ ምንድን ነው የተፈጠረው? እስቲ ቆይ ተረጋጊ። ምንድን ነው? ቆይ እስቲ ቆይ ተረጋጊ። እሺ ቆይ ምንድን ነው የተፈጠረው? እሺ ተረጋጊ። ቆይ ምንድን ነው? እሺ አታልቅሽ። ምንድን ነው? አታልቅሽ። ቆይ ምንድን ነው? እኔ ምን አውቃለሁ ምን እንደሆነ ኤልዳና። አይታታል እንዴት እንዳረገችኝ እንኳን ልናወራ ብዬ ስጠራት። እሺ ቆይ እኔ እኮ አሁን አልገባኝም እኮ ምንድን ነው ቆይ የተፈጠረው ነገር? ቆይ አንተ ምንድን ነው ኤልዳና እና ፓንዳ ያላችሁ ነገር ታውቃለህ? ምን አለ? ምንም የለም። ምን አለ? እኔ በቃ እኔን አናገራ ስጠራ በቃ የፓንዳ ዝም አታንሺ፣ ስለ ፓንዳ አታውሪ በቃ እኮ ተረጋጊ። እንደዛ አይደለም። ቆይ አንቺ ምን ተሰምቶሽ ነው እንደዛ ያልሽው? እኔ ተናገረችኝ ንግግር እኮ ዝም አትም በቃ በዛ ብቻ ነው የተጣላችሁት? እኔ እናውራ ብዬ ነው በስነ ስርዓት የጠራሁት። ሰንግ ልታወራኛል እኮ ምንድን ነው ልታወራት የጠራው? አሁን ንዴት ላይ ሆና ነው። እኔንም እኮ የሆነ ነገር አለች፣ ግን ንዴት ላይ ሆና ነው። ምንድን ነው እንደዚህ ያደርጋችሁ? ምንድን ነው እስከ መጣላት እስከ መያያዝ ያደረሳችሁ? ምንድን ነው? ማልቀስ የለብሽም። ለምን ታለቅሻለሽ? ዲማ ከብቶኛል። በቃ ብቻዬን እኮ ነው ያለሁት። ብቻሽንስ ብትሆን ያለሁልሽ። አይዞሽ ተረጋጊ። ብቻሽን አይደለሽም። እኔ በጣም ከብቶኛል። በቃ በጣም ብቸኝነት ተሰምቶኛል። ፓንዳን እኮ ማግኘት እንኳን አልቻልኩም። እሱ እኮ በቃ እኔ ከፋኝ። በቃ በእርግጠኝነት ሆን ብሎ አይመስለኝም። በቃ ተረጋጊ። አንተ ነገሮችን ስላላስተዋልክ ነው። እኔ በስልክ እንኳን እኮ ሳናገረው እኮ ኤልዳና ብሎ እኮ ነው የሚጠራኝ። እና ቆይ አሁን እሱ የምር አንቺን የማይፈልግሽ ነው የሚመስልሽ?
እንደዛ ነው እየተሰማሽ ያለው? ሁለቱ አብረው የሆኑ ያክል ነው የተሰማሽ? ተረጋጊ ቲኑ ተረጋጊ። ስሜት አያቱኝ ተረጋጊ። ለምን ስሜት ለማሉ ነው እንዴ? ብቻ ኮን ያለውልሽ አታልቅሽ። በቃ አታልቅሽ። እኔ ያለውልሽ ነኝ። በቃ እኔ ያለውልሽ ተረጋጊ። በቃ እኔ ያለውልሽ በቃ ተረጋጊ። በቃ አይዞሽ እንዴ እሱ ምንም ይሁን ምንም በቃ እኔ ያለውልሽ በቃ እኔ ያለውልሽ ከጎንሽ። ምን አርጌው ነው እንደዚህ የጠላኝ ንገሪኝ። ምን አርጋቸው ነው ሁለቱም እንደዚህ የጠሉኝ? ምን አርጌ አይደለም ጠልተውሽ አይመስለኝም። ተረጋጊ። ባለፈው እንኳን ቪዲዮ ላይ አላያችሁ። የፈለገ ነገር ቢኖር ቪዲዮ ሊሆን ይችላል። በቃ ይሄ ምንም ማለት አይደለም። ደግሞ በግልጽ እኔ እደውልላችኋለሁ። በግልጽ ቁጭ አድርገን በስርዓት እናወራችኋለን። ያለውን ነገር እንጠይቃችኋለን። የተሰማሽንን ነገር ትዛው እንጠይቃችኋለን። እኔም እኮ ምንም አውቀው ነገር የለም፣ ግን ደግሞ በዛ ልክ አምናችኋለሁ። እንደዚህ ያደርጋሉ ብዬ አላስብም። ገባሽ? አሁን አንቺም እኮ የነገርሽኝ ነገር የለም። እንደዚህ አብረው ሆነዋል እንደዚህ የሆኑ ነው ምናምን እንኳን አላልሽኝም እኮ ገብቶሻል። ዝም ብሎ በቃ እንደዚህ በመሰለኝና ደግሞ ስለራቀ ካንቺ እንደዛ አስበሽ ነው ኢማጂንና በዛ ልክ እንደዛ አትሰቢሽ። እሺ ቲኑ በቃ አይዞሽ ተረጋጊ። የኔና አይዞሽ አትጨነቂ። እሺ ተረጋጊ። እኔ ደውላችኋለሁ እናወራለን ያለውን ነገር። ስለዚህ ተረጋጊ። በቃ አትልቅሽ። ኧረ የኔና አትልቅሽ። በቃ ምንድነው እሱ ነው ይሄ በቃ አትልቅሽ። የኔና ነይ በቃ ነይ። አሁን እንደውም ቆይ በርዱሻል የልቤን ልንገርሽ አሳዝነሽኛል። ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽኝ። ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነሰው ፍቅሬ። ፋሚሊ በቃ እንወዳችኋለን። ያው በቀጣይ ቪዲዮ እስከምንመጣ እንግዲህ ሰላም አላልኳችሁም፣ ይቅር በሉኝ። እንወዳችኋለን። ባይ ቻው። በፍጹም አትፍሪ ነይ በዚያ ይግባኝ ስጋት የሰውን አይደለም አይ ፈጣሪ ነው መስማት። አንድ አርገን ያለው ሆዴ ፍቅር